የአመፃ ልጅ እንዳይገለጥ ምክንያቱ ነህ። ነገር ይጠይቃል። ጌታ ስም የተባረከ አይደለም። እኛ በቆሎ እንኳን እሳት ላይ ስናደርግ ቆይታ ነው እየመሰለ እግዚአብሔርን ቃል ጥቂት ደቂቃ ተጠቅሞ ጮህን የምናወጣው ነገር እኛን አበስል እንዲበስል ከተፈለገ በቃሉ ፊት ሙክክ እንዳደረገን ቃሉ ማለት ቃሉ ጋር ካልቆየንበት እኛ ጋር ያሉ ጉዳዮች የሚበሉ አይደለም። ቃሉ እሳት ስለሆነ ከቃሉ በላይ የሚበላ ነገር አይደለም። እኛ ውስጥ ያለው ማለት በልቶ ከኛ ህይወት የሚያወጣ ቃሉ ብቻ ነው። ጌታ ስም የተባረከ የቃሉ ሰዎች ያድርገን። ሃሌሉያ። እስቲ የቃሉ ሰው አድርገን ይበሉት። የቃሉ ሰው አድርገን። የቃሉ ሰው አድርገን ይበሉት። የቃሉ ሰው አድርገን። የሆነ ጸሎት ማለት ረዥም ጊዜ ወስደን አይኖቻችንን ጨፍነን ኮንሲውም ራሳችንን አድርገን የምንሄድበትን ብቻ ልንቆጥር እንችላለን። ይቺ ንግግር ጸሎት ነው። የቃል ሰው አድርገን ይበሉት። የቃል ሰው አድርገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር በመካከላችን ነው። ሌላ ደግሞ አሸንፉት። እንቅልፍ እናንተ ካላሸነፋችሁ እኛ ጮኸን አናሸንፍ። እናንተ ጋር ያለውን እንቅልፍ ማሸነፍ ካቃታችሁ በየትኛውም በህይወታችሁ ዙሪያ ያለው ጉዳዮች እንደዚህ አሁን በጌታ ቤት ቃልን ልትሰሙ ባላችሁ ሰዓት ላይ በተኛችሁ ልክ በዙሪያችሁ ያሉ ጉዳዮች እንደዚህ እናንተ ተኝታችሁ ያመለጠ ይበዛል። እንቅልፍ የመጀመሪያ ከኛ የሚነቅለው ነገር የሚወስዱ ማስተዋልን ይወስዳል። በዙሪያችን ምን እየተከናወነ እንደሆነ አናውቅበትም። በእንቅልፍ ሲሆን የሚወጉ ሰዎች በዙሪያችን እየተመካከሩ ከተኛ አናውቅም፣ ግን ስንወጋ እንነቃለን። ቀድመን ነቅተን በሆን ምክራቸውን እናፈርስ ነበር። እንቅልፍ ማስተዋልን ከኛ የሚወስዱ ማስተዋል ከሌለ ደግሞ የሚደረገውን በዙሪያችን ላይ እየተሰራ ያለው ነገር እስካላወቀን ድረስ ይምን ምንም ሌላ ነገር አስፈልጋችሁ የተበላነው ስለተኛት ብቻ ነው። ተኛን አለቀ። በዙሪያችን ብዙ ስራዎች እየተሰሩ ነው። በተኛንበት ግን ሰይጣን ጨርሶ ስራውን ይሄዳል። ድርጊቱ ከተጠናቀቀ በኋላ የሚገለው ገለው የሚያጠፋን አጥፍቶ አለ በኋላ እኛ ባለቀ ነገር ላይ እንነቃለን። በኢየሱስም ቀድመን የምንነቃበት ቀድመን የምናይበት እየተሰራ ያለውን ቀድመን የምናፈርስበት የንቃት ማንነት ይሰጠን። በኢየሱስም ንቁ ያድርገን። በኢየሱስም ንቁ ያድርገን። ሌላኛ አገልግሎት ደግሞ አጠገብ ያለው ሰው ሲደግም ብላችሁ ቀስቅሱ። ይህ አገልግሎታችሁ ሰውን ለእግዚአብሔር ቃልና ወደ እግዚአብሔር ማቅረብ የሁላችንም ስራ። አጠገብ ያለው ወንድ አንዱ አንተ ብርቱ ሆነ እየተከታተልክ የሚደክም የሆነ ተነስ፣ ተነቃቅ፣ ጨብጠኝ። ከፈለጋችሁ ተነስታችሁ ቁጭ በሉ። ሮቦት ኳየር ያውቃል። ስፖርቱን ሁላ እንሰራለን። ስንሰሪ ስንደክም ስፖርቱን ተሰርተን ይነቃል። ያ ጉዳይ መንፈሳዊ ነገር ማለት ነው። መንፈሳዊ ዓለም ላይ ያለው ጉዳዮች ያመጣል ማለት ነው። ስጋችንን ለማሸነፍ ኢየሱስ እንዲላለ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ናት። ከኢየሱስ እየተማሩ ነበሩትን እንደዚህ ደቀ መዛሙርቶች ያልኳቸው አሉት እንጂ ለቃሉ ሰጣችሁት ጊዜ በሰማይ ሪከቨር እየተደረገ ነው። ለቃሉ የምታጠፉት ጊዜ በሰማይ እየተመዘገበ ነው። ዝም ብላችሁ እናንተ ቆዩ። ዝም ብላችሁ ቃሉ ብቻ ስሙ። የወደደውን ቃሉ ያደርጋል። እናንተ የምትፈልጉትን አይደለም። እኔ እንደዚህ እንድታደርግ የምትለውን አይደለም። ቃሉ የወደደው በእናንተ ህይወት ያደርጋል። እንዲህ አለ ቃል ኢየሱስ ክርስቶስ ጌታ ነው። ኢሳይያስ 55 ዝናብና በረዶ ከሰማይ ሲመጣል ለሚበላ ምግብ ለዘሪ ዘሪ ይሰጣል። ከዛ ቃል አለ ከሰማይ ዝናብ ከመጣ በኋላ ምድር ላይ አይቀርም፣ ተመልሶ ይመጣል። ከሰማይ በረዶና ዝናብ ይመጣና ምግብ ለፈለገው ምግብን ይሰጣል። ዘር ለመዝራት ለፈለገው ዘሩንም ጭምር ይሰጣል። ይሄንን ካከናወነ በኋላ ወደ እኔ ይመለሳል። ዝናቡ ምድር ላይ አይቀርም። ይሄንን ቃሉ ነው የሚናገረው። ወደ እኔ ይመለሳል። ከዛ ቀጥሎ ሲናገራል ቃል አለ ኢሳይያስ 55 ከ10 ጀምራችሁ ልታሽታል። ቃል አለ ኢየሱስ ክርስቶስ ጌታ ቃል አለ ወይ ማሐሽ ለብሪላ ሀዲን
በጌታ በኢየሱስ ዝናብ እርግጠኞች ናቸው አይደለ? ምድር ያረሰርሳል፣ እህልን እንዲያበቅል፣ ዘርን እንዲሰጥ፣ እንደገና ፍሬውን እንዲሰጥ ያደርጋል አይደል? ይሄ እርግጠኞች ነን። በዚህ እርግጠኞች ነን አይደለም? በዝናብ እርግጠኞች አይደለም? ለምን ዝናብ የምንፈልገው? ምድር ከደረቀች ለዝናብ ነው የምንጸልየው። ምድር ከደረቀች ለዝናብ ነው የምንፈልገው። ጎፍረን ዝናቡን ወይ ደግሞ ውሃውን ማለት ነው ምድር ላይ አንረጨውም። ከላይ ዝናብ ሲጠብቅ እንጸልያለን። ያ ዝናብ አለ ምድርን ያረሰርሳል። የተጠማው ወይ ደግሞ ለተራበው ምግብን ይሰጣል። ዘር ለሚዘራው ዘሩንም እህሉንም ዝምር ይሰጣል። እንዲህ ካከናወነ በኋላ ወደ እኔ እንመለሳለን። ከላይ የሚመጣ የሚባክን ነገር ምድር ላይ የሚቀር ነገር ስራውን ከሰራ በኋላ ወደ መጣበት ይመለሳል። ዝናቡ እንኳን ከመጣ በኋላ ወደ መጣበት ወደ እኔ ይመለሳል። ቃሪያ ከመጣ የሚሻውን ያደርጋል። ቃል በአንተ ህይወት ላይ ይሄንን ካላደረግክ ብለህ አንተ በምትሰጠው ፎርሙላ አይሰራም። ሽምጣ ብቻ እንጂ እንደ ዝናብ ሽምጣ ብቻ እንጂ እንደ ዝናብ የውዴ ቃል ከአፉ ይለቀቅ እንጂ ከሰማይ የወደደውን ያደርጋል። በህይወታችን ሊሰራ የፈለገውን እንደ ቃሉ ነገሩ ይሆናል። አሜን። እስቲ ይሆናል በሉት። ይሆናል። ይሆናል በሉት። ይሆናል። ዝናቡን ድንጋዩን ካላደቀቅ ብንል አያደቅም። ስራው አይደለም። የመጣውን ቃል እኔ ይዤ እንደዚህ ካላደረግ አይደለም። መጽሐፍ እንዲላል የሚሻው የወደደው ቃሉ የሚዳሰስ ማለት ነው። የሚናገር ማንነት ነው። ፐርሰን ነው። ቃል የሚሻውን ያደርጋል። ስለዚህ እኛ ለቃል ዝም ብለን ራሳችን እንስጥ። ከዛስ የወደደውን በህይወታችን ያለ ከዛስ የወደደውን ከውስጣችን የሚነቅለውን ይንቀል፣ የሚያፈርሰውን ያፈርስ፣ የሚያወጣውን ያውጣ፣ የሚጠግነውን እንደገና ይጠግን። የውዴ ቃል ይምጣ በሉት። የውዴ ቃል ይምጣ። የውዴ ቃል ይምጣ በሉት። የውዴ ቃል ይምጣ። የውዴ ቃል ይምጣ በሉት። የውዴ ቃል ይምጣ። ጌታ በኢየሱስም ዛሬ ቃሉ የወደደውን በህይወታችን ያደርጋል። አሜን። የሚሻውን በህይወታችን ያደርጋል። አሜን። የፈለገውን በህይወታችን ያደርጋል። አሜን። ታውቃላችሁ እኛ ሰልፊሽ ነን። ቃሉን በዚህ በኩል በእኛ በኩል እንዲሰራ እናደርገዋለን። በከመርኩት ችግር በኩል ቃልን ይቀበላል። እንደዛ አይደለም። መጽሐፍ የሚያወራው የወደደውን ነው። ቃሉ የሚያወራው የመጣው ሊሰራ የፈለገው ሊሰራ ብቻ። የሰው ፍቃድ ለቃሉ ራሱ መስጠት። ለፀሐይ ልብስ እንደምናሰጠው ነፍሳችንን ለቃሉ ካሰጠው አስቤታችሁ ጨርሱት። አስቤታችሁ ጨርሱት። አንዳንድ እርጥበት ከህይወታችሁ ደርቋችሁ ታገኛላችሁ። ከህይወታችሁ አንዳንድ እርጥበት አልነቀል ያሉ ጉዳዮች ቃሉ ምን እንዳደረገ ሳታውቁ አያሳምኑ፣ ግን ተፈውሳችሁ ትገኛላችሁ። ጌታ ስም የተባረከ። ቃል እንማማር። ቃል ጥቂት ደቂቃ ነው የምንቆዩ። ቃል እንማማር። እንስማ እግዚአብሔርን ቃል። የምትሰሙበት ጊዜ በሰማይ የሚመዘገቡ ሪከርድ ይደረጋል። ወደ ተሰሎንቄ እንሂድ። ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 ከዛ እንጀምር። ኢየሱስ ክርስቶስ ጌታ ነው። ይዲዲያ ፋይል ዛሬ ቲሸርት ሲለብስ ክላስ ውስጥ ሆኜ በጣም የኔን ነገር አይቼ ደነገጥኩ። ብዙ ጊዜ እንደዛ ነው ጽሁፍ አይቻለሁ፣ ግን ለምን እንደሆነ እንጃ ውስጥ በጣም ችው ይላል። ጌታ ስም ተባረክ። ምናልባት ለማታውቁ ሰዎች ምን እያለ ነው? ኢየሱስ ይመጣል። ኢየሱስ ይመጣል በሉት። ኢየሱስ ይመጣል። ይሄንን ሲለብሱ አየውና ትናንትና ምረቃችሁ እንደሆነ ማርሻ ካርነ ሰሞን ሲለብሱ አይቼ በጣም ደነገጥኩ። ጌታ ስም ኢየሱስ ክርስቶስ ጌታ። ኢየሱስ ይመጣል። ኢየሱስ ይመጣል።
እስቲ ኢየሱስ ይመጣል በሉት። ኢየሱስ ይመጣል። ኢየሱስ ይመጣል በሉት። ኢየሱስ ይመጣል። ሃሌሉያ። እየለበሱ አየሆነ በጣም ውስጥ ይዋለ ጥቂት ጊዜ ነበር በአምልኮ በአገልግሎት ተባርከናል። አንድ ጸሎት ግን ማለት ነው። በዚህ መድረክ በወደ ጊዜ ዘልያለሁ። ጌታ ሆይ ስለ ደም ስለ መስቀል ስለ ስሜ የሚዘምሩት እዚህ ቤተክርስቲያን እነሳ ብለን እዚህ መድረክ የነበሩ ወንድሞች ነበሩ ጸልየናል እና ቤተክርስቲያን ውስጥ እየመጣ ያለውን ዝማሬ ለማሟሟቅ አይደለም። እግዚአብሔር ይህንን ጊዜ ስለሰጠን ነው እየሰማን ያለነው። በትኩረት ስሙት። እግዚአብሔር ቤተክርስቲያኗን እየባረከ ስለ ኢየሱስ ስለ ደሙ ስለ መስቀል የሚዘመር መዝሙር በመስማቴ በዚህ ቸርች ላይ እኔ በጣም ደስ ብሎኛል። ጌታ ስም የተባረከ ይሁን። ኢየሱስ ይመጣል። እስቲ ኢየሱስ ይመጣል በሉት። ኢየሱስ ይመጣል በሉት። ምናልባትም ዛሬ የምንናገርበትን የምንሰብክበትን ምናልባትም የምንማማርበትን ወይ ደግሞ መንፈስ ቅዱስ ዛሬ የሚያወራውን ቃል አንዳንዶቻችሁ እንግዳ ሊሆን ይችላል፣ ያልሰማችሁት ነገር ሊሆን ይችላል። ግን ሃሌሉያ በዚህ ሰዓት ቤተክርስቲያን ሊሰማ የሚገባውን እውነት መንፈስ ቅዱስ ዛሬ ያስተምረናል። ምዕራፍ 2 መጽሐፍ ቅዱስ አላችሁ አጠገብ አጠገብ ተጋጠጋው አጠገብ አጠገብ ላለው በትኩረት ተከታተሉ። ምዕራፍ 2 ከ1 እስከ 7 ነው የሚያነበው። እንዲህ ይላል፣ ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው። ነገር ገና ከእናንተ ጋር ሳለው ይህን እንዳሏችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክል አሁን ታውቃላችሁ። ሃሌሉያ። ጌታ ስም የተባረከ ይሁን። ስለ ተሰሎንቄ ቤተክርስቲያን ሁለት ይሁድ በፊት አይ ቲንክ ማችን ሲያገለግል ነበርና የነገረን ነበር። ተሰሎንቄ ቤተክርስቲያን ጳውሎስ ጌታ ስም የተባረከ ይሁን። ተሰሎንቄ ቤተክርስቲያን ጳውሎስ በአካል እዛ ተገኝቶ ከመሰረታትና ካገለገላት ቤተክርስቲያን አንዷ ናትና አንድ ጊዜ ክርስቲያኖችን ያገለገለ ድንገት ከተሰሎንቄ ቤተክርስቲያን ብሎ ይሄዳል ወደ ቤሪያ። ብድግ ብሎ ተነሳና ወደ ቤሪያ ሄደ። ቤሪያ ከነበረው ስደት ተነሳ ከስላስ ጋር ሆኖ ወደ አቴና ሄደ። አቴና ከቆየ በኋላ ቤሪያ ስላስና ጢሞቴዎስ ነበሩና ሁለቱ ኑ ብሎ ከጠራ በኋላ ስላስን ወደ ኢየሱስ ጢሞቴዎስን ደግሞ ወደ ተሰሎንቄ ከላከ በኋላ እሱ ወደ ቆሮንቶስ ይሄዳል። ቆሮንቶስ ላይ ጳውሎስ ያለ ጢሞቴዎስ ጳውሎስን ለማግኘት ወደዛ ይሄዳል። ቆሮንቶስ ቤተክርስቲያን ላይ ሆኖ ለጢሞቴዎስ ማለት ለተሰሎንቄ ቤተክርስቲያን በጢሞቴዎስ መልእክቱን ይልካል። ጳውሎስ የላከው መልእክቱ አንዱ ድንገት ከተሰሎንቄ ብድግ ብሎ እሱ ስለተነሳ ተሰሎንቄ ቤተክርስቲያን በቻሌንጅ ውስጥ ናት፣ በችግር ውስጥ ናት። እስከዚህ ደግሞ በብዙ ችግር እያለፈች እና እንደዚህ እየተናወጠች ላለች ቤተክርስቲያን መልእክቱ ይጽፋል። አንደኛው ሁለተኛውን ደግሞ በዚህ ይዞ መልእክቱ የተጻፈበት ምክንያት ተመሳሳይ ናቸውና ይጽፋል እና ምዕራፍ አሁን አነበብንበት አንደኛው ይህ ቦታ በዚህ ቤተክርስቲያን ውስጥ ያለውን ያወቀውና እዛች ጋር የተፈጠረውን ችግር ለማስታረቅና ለመፍታት ነው መጽሐፉ።
ሲጽፍ እንዳለ ወንድሞቼ ሆይ በዛ ቤተ ክርስቲያን ጌታ መጥቷል ቀርቧል እያሉ ህዝቡ በነውጥ እየተናወጡ ነው ያሉት። እየተናወጡ በነውጥ ሆኖ ማለት ነው። በነውጥ ላሉት ክርስቲያኖችና ለቅዱሳኖች ይዝፋል። ወንድሞቼ ሆይ የጌታ ቀን ቀርቧል መጥቷል እየተባለ የሚነገረውን ነገር ከሰማ በኋላ እና ምጽፎ ይነግራቸዋል። እንዴት እንደሆነ የጌታ መምጣት አመጣጡን ይነግራል። የጌታ ስም ተባረከ ይሁን። ሃሌሉያ። ምልክቶች የተባለውን የሆነ ነገር ባዩት በሰሙት ቁጥር ሰዎቹ የተደራገጡ መጣ ደርሷል መጥቷል በቃ ነውጥ ውስጥ ተረብሿል። ኖርማል እንደዚህ ሆኖ ላሉት ቅዱሳኖች እንዲህ ብሎ ይጽፋል። የጌታ መምጣት አለ። የጌታ መምጣት እኛም መልእክትን ብንልክ መላእክቶችም ቢመጡ ማንም መልእክትን ይዞ መጥቶ ቢነግር የጌታ መምጣት እንደዚህ እናንተ በምትሉት ቶን አይደለም፣ መንገድ አይደለም። የጌታ መምጣት የጌታ መምጣት እኛ እንኳን መጥቷል ብንል አትቀበሏል። መላእክቱም እንኳን መጥቶ ቢነግራችሁ አትቀበሏል። እንዴት እንቀበል ለሚሉት ነገር እንዳለ አስቀድሟል። ከጌታ መምጣት በፊት ክህደት ሲቀጥል ደግሞ የአመፃ ልጅ ክህደትና የአመፃ ልጅ ብቻ አይደለም። ይሄ የአመፃ ልጅ መጥቶ ቤተ መቅደስ ላይ መቀመጥ አለበት። ይሄ ነገር እንገራችሁ። ክህደት የሚባለው ነገር ዕብራውያን ምናልባት ጊዜ ቢኖረ ይነካካ ነበር። ክህደት መሳሰሉ ስለተጠቀሱ ክህደት ቀድሞ ከጌታ ጋር ክህደት ማለት ባጭር ቃል ባልና ሚስት እንደ እግዚአብሔር ፍቃድ ወይ ደግሞ እንደ ቤተክርስቲያን ስርዓት ተጋብቶ ኑሮ እንዲኖሩ ቤተክርስቲያን መርቃ የሰጠችው ፍቺ እንደመፈጸም አለ። ቤተክርስቲያን በትዳር መልኩ ነው የገለጽኳለሁ። ቤተክርስቲያን አንድ ጮኛና አንድ ጮኛ አስተማረች፣ ጊዜው ደረሳት፣ ከዛ አጋባች። በህዝቡ ፊት፣ በመላእክት ፊት፣ በልጁ ፊት። ከዛ ኑሮ ትዳርን እንዲኖሩ ፈቀደች። ይሄንን የመሰለን ትዳሩን ግን ሰው እምቢ ብሎ ሲፈታ እንደማለት ነው። ክህደት ማለት ነው። ይሄኛው ነገር ሲገለብጥ ከጌታ ከኢየሱስ ጋር ጌታን ኢየሱስን ሰው ተቀብሎ አምኖ ልጅነቱን አምኖ እየኖረ መጥቶ ድንገት ለጌታ ዞር ሲል ድንገት ኢየሱስን ደም ሲረግጥ ድንገት የመስቀሉን ስራ ሲያቀል ማለት ነው። ሰው ዳግም የዳነ ሰው አማኝ የኢየሱስን ስራ የመስቀሉን ስራ ደሙ የከፈለበትን ጉዳይ አቅልሎ ጀርባውን ለመስቀሉ ለዓለም ሆዱ ለዓለም ፊቱን የሚያሳይ ማለት ነው። ይሄ ነገር ቤተክርስቲያን ውስጥ መከናወን አለበታል። አንድ ሁለተኛ ደግሞ የአመፃ ልጅ መገለጥ አለበታል። የአመፃ ልጅ አሁን የአመፃ ልጅ ፊዚካሊ ምድር ላይ ተገለጠ። ይሄንን ይወቁ። ሴጣን በአካል በዚች ምድር ላይ እየተንቀሳቀሰ አይደለም፣ እየሰራ ያለው በጨለማ ነው። እኛ በብርሃን እንንቀሳቀሳለን። እኛን ለማገዛዝ ግን እሱ በጨለማ ነው የሰራው። የአመፃ ልጅ ፊዚካሊ አልተገለጠም። ኢየሱስ ለመምጣት አለ የአመፃ ልጅ መገለጥ አለበት። መገለጥ ብቻ ሳይሆን ቀጥሎ ምን አለ? ቤተ መቅደስ ላይ መቀመጥ አለበት አለ። እኔ ቤተ መቅደስ ልንገራችሁ፣ ቤተ መቅደሱ ይሄ አይደለም። ኢየሩሳሌም ላይ እየተገነባች ያለች ቤተ መቅደስ አለች። ምናልባትም አሁን አልቋል። በዛች ቤተ መቅደስ ላይ ኢየሱስ እንደመጣ ቤተ መቅደስ ላይ እኔ ነኝ እግዚአብሔር እያለ ይመጣል። ያንን ቤተ መቅደስ ላይ ያ የአመፃ ልጅ ፊዚካል መጥቶ መገለጥ አለበት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እየገባችሁ አይደለ? እንዳትስቱ። የእውነት ማለት ነው። ዛሬ መንፈስ ቅዱስ የህይወት መሪ ያስጨብጠናል። የህይወት መሪ የምንተርፍበት ቃሉ የሚናገረው አሁን ያነበብነው ነገር ነው ያለው። ከዛ ቤተ መቅደስ ላይ መጥቶ ፊዚካል ቤተ መቅደስ ኢየሩሳሌም አሁን እየተሰራ ነው። በጣም ግንባታ ተጣጥፏል።
እየሰሩ ያሉት እነርሱ ገና ኢየሱስ ይመጣል እያሉ ነው። ኢየሩሳሌሞች ወይ ደግሞ አይሁዶች እስካሁን ድረስ ኢየሱስ እንደሞተ ያውቁ። ቀድመን ሄዳን ነው እኛ በዚህ እድለኞች ነው። ኢየሱስ ክርስቶስ ጌታ ነው። አንተ እድለኛ ነህ። አንቺ እድለኛ ነሽ። የኔ እናት አንቺ እድለኛ ነሽ። የኔ አባት አንተ እድለኛ ነህ። ኢየሱስ የመጣው በአይሁድ በኩል ነው። የመጣው ለእነርሱ ነው። ቀድመን ግን ሄዳን ነው እኛ እስካሁን ድረስ የእሱን መምጣት የጠበቁ ነው። ከዛ አልፎ ሲተርፍ የፈረሰውን ቤተ መቅደስ መጥቶ ተቀምጦ መስዋዕትን ያቀርባል ብሎ ቤተ መቅደስ እየሰሩ እየጠበቁ ነው። አሁን በዛች ቤተ መቅደስ ላይ መጥቶ የአመፃ ልጅ ፊዚካል እኔ ይኸው ፊት ለፊት እንዳለው እንደዚሁ እስከሚመጣ ድረስ ኢየሱስ አይመጣም። አንደኛ ክህደት፣ ሁለተኛ የአመፃ ልጅ መገለጥ። የአመፃ ልጅ መገለጥ ይቻላል ቤተ መቅደስ ላይ መቀመጥ፣ ቤተ መቅደስ ላይ መቀመጥ። ይሄ ሳይከናወን ኢየሱስ አይመጣምና ተረጋጓላችሁ፣ ቅዱሳኖችን ተረጋጓላችሁ። ኢየሱስ ክርስቶስ ጌታ ነው። ይሄ ነገር ተገባል ቀጥላለች። አንድ ቁጥር ብቻ እሷ በሚገባ ትገባላለች። አሁን በጣም በፍጥነት እንሄዳለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እና ምን አደረጋችሁ? አረጋጋችሁ። ማንም ቅዱሳኖች ቅድም ኢየሱስ መጣ እንደዛ ሆነ ኢየሱስ መጣ እያሉ ሲዘሉ ነበሩ። አሁን ተነፈሱ፣ ተረጋጓላችሁ። እኛ እንኳን መልእክት ብንልጅ መላእክቶቹ እንኳን ይዘው ቢያመጡ አትቀበሏል። ይሄንን ስርዓት ተከተሏል። ክህደት፣ የአመፃ ልጅ መገለጥና የአመፃ ልጅ መገለጥ ብቻ አይደለም። ቤተ መቅደስ ላይ መጥቶ መቀመጥ። ቤተ መቅደስ ላይ መጥቶ ሲቀመጥ የሚገርማችሁ በዓለም ላይ 219 ሀገር ነው የሚባለው። 219 ሀገር 219 የአመፃ ልጅ በኢየሩሳሌም በሚሰራ ቤተ መቅደስ ላይ ሲቀመጥ በአንድ ንጉስ ነው ዓለም የምትተዳደረው። በአንድ ንጉስ ስር ዓለም ሁላ ትተዳደራለች። ኢትዮጵያ፣ አፍሪካ ምናምን እያልን አሜሪካ ምናምን የተከፋፈሉ ነው። ክፍፍል ያበቃል። አንድ በአመፃ ልጅ ዓለም ትተዳደራለች። ቤተ መቅደስ ላይ የሚመጣ ይሄ የአመፃ ልጅ ዓለምን ሁሉ ይገዛል። ሁሉም ለሱ ስርዓት ይተባበራል። ይሄ ነገር ይከናወናል። ቀጥሎ እንዲህ አለ። ይሄ ነገር እንዳይገለጥ ቀጥሎ ለቁጥር 7 እናደርግ እንዲላል። ይሄ አሁን የሰማነው ነገር፣ ይሄ የተነገረው ነገር በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክል አሁን ታውቁታላችሁና በገዛ የተብራራው የሚያነብልኝ አንድ ሰው ነው። የተብራራው ቀላል ማለት ነው። በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክል አሁን ታውቃላችሁና። አሁን ይሄኛው የአመፃ ልጅ በምድር ላይ እንዳይገለጥ የሚከለክለውን ታውቃላችሁና ማለት ነው። የአመፃ ልጅ ይሄ አሁን እየተነጋገርን አለ። የአመፃ ልጅ ቤተ መቅደስ ስለሚመጣ ዓለምን በአንድ የሚገዛው ይሄ የአመፃ ልጅ እንዳይገለጥ የሚከለክለውን ታውቁታላችሁና። ማን ነው? ኢየሱስ ክርስቶስ ጌታ ነው። የአመፃ ልጅ አሁን ምድሪቷ ላይ እንዳይገለጥ፣ የአመፃ ልጅና የሆነ ነገር ምድር ላይ እኩል የማይገለጥ ነገር አለ። ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። አሜን። የአመፃ ልጅና የሆነ ነገር እኩል ምድር ላይ የማይገለጥ ነገር አለ። ቁጥር 7 ላይ ነገረው። እሱ ማን ነው ታውቃላችሁ? መንፈስ ቅዱስ ነው። እስቲ አሜን በሉ። አሜን። ይሄ የአመፃ ልጅና መንፈስ ቅዱስ እኩል ምድር ላይ ይገለጥ። የአመፃ ልጅ ፊዚካሊ በዚህ ምድር ላይ እንዳይንቀሳቀስና እንዳይሰራፋ ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስ ምድር ላይ ያለ እናንተ የምትሉት ይሄ የጌታ መምጫ የጌታ ዳግም ወደ ምድር መምጣት አይሆንም ማለት ነው። ይሄ እንዲሆን ይሄ ነገር እንዲከናወን መንፈስ ቅዱስ ከምድር መነሳት አለበት። መንፈስ ቅዱስ ከዚህ ምድር ላይ መነሳት አለበት። መንፈስ ቅዱስ ማን ጋር ያለው? ነቃ በሉ በኢየሱስ። እስቲ አጠገብ ያለውን ነቃ በሉ። እስቲ ነቃ በሉ። ነቃ በሉ። ኢየሱስ ክርስቶስ ጌታ ነው። አሁን እያወራ ያለው የአመፃ ልጅ እንዳይገለጥ በአንተ ውስጥ ያለ ኃይል አለ። የአመፃ ልጅ
ቃል እንዳይወጣ መንፈስ ቅዱስ ሰማይ ላይ አይደለም ያለው። መንፈስ ቅዱስ ድንጋይ ላይ አይደለም ያለው። በሌላ ባንተ ውስጥ ነው። እስቲ አሜን በሉት። አሜን በሉት። የሆነ የእንጀራ ጉዳይ ማስፈጸሚያ ሰው አይደለም አንተ። የአመፃ ልጅ እንዳይገለጥ ምክንያቱ ነህ። የአመፃ ልጅ በአካል በዚች ምድር ላይ እንዳይራመድ ምክንያቱ ነህ። እስቲ ምክንያቱ ነህ በሉት። ምክንያቱ ነህ በሉት። የልጅ ጉዳይ ብቻ የሚያሳስብ ሰው አይደለም። መልበስና አለመልበስ ጉዳይ የሚያስጨንቅ የሚያስጮኝ ሰው ብቻ አይደለም። ዓለምን በአንድ ስርዓት፣ በአንድ ህግ፣ በአንድ ገንዘብ፣ በአንድ ህግ የሚመራው የአመፃ ልጅ እንዳይገለጥ በዚች ምድር ላይ ያንቺ መኖር የኔ መኖር ምክንያት ነው። አሜን በሉት። ራሳችሁን አታራክሱ። ራሳችሁ የሆነ ነገር ጋር ሰርታችሁ አትነጣጠሩ ከማንም ጋር። አንተ ከምንም በላይ ነህ። ውስጥ ያለው ኃይል፣ ውስጥ ያለው ጉልበት ዓለም ልትሸከመው ባትችለው ነው። ጨለማ ያፈረው፣ ጨለማ በጨለማ እየሰራ ምክንያቱ ያንተ መኖር ነው። እስቲ የኔ መኖር ነው በሉት። የኔ መኖር ነው። 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 ተረታችሁኛል? ገብቷል? እያንዳንዱ ሰው በጌታ በኢየሱስ መንፈስ ቅዱስ በእያንዳንዳችን ልብ ያስቀምጠን። አሜን። በጌታ በኢየሱስ ስም ያስቀምጠን። አሜን። በኢየሱስ ስም ያስቀምጠን። አሜን። እንዳለ አሁን በቤተ መቅደስ ሊገለጥ እየፈለገ ነው። እንዴት ይገለጥ? አሁን ዓለምን ለመግዛት ብዙ መላምትን፣ ብዙ ስርዓትን፣ ብዙ ህግ እያሻሸለ እየመጣ ነው። እንዴት ሆኖ ይገለጥ? ብርቱ ስለሆንክ አይደለም እኮ በአንተ ደካማ ውስጥ ያለው መንፈስን ፈርቶ ነው። አቅም ያለ ሰው ስለሆንክ አይደለም። ላይነሳ ላይወስን እግዚአብሔር ልቢ ላይ የከተበ መንፈስ ቅዱስ አለ። ውስጥ ላይ ያስቀመጠ መንፈስ ቅዱስ አለ። እንደውም አንዳንድ ሰዎች ጸሎቱ እንኳን እኮ የሚፈራ ሰዎች፣ ጸሎት የሚባለው ነገር እንኳን እኮ ማናቅ ሰዎች ነን። ስለጸለይን አይደለም፣ ስለምንጸልይ አይደለም፣ ስለምናነብ አይደለም። ጉዳዩ አንድ ነው። ልጁን ተቀበልን፣ ላይነሳ መንፈስ ቅዱስ በቤታችን ያደረገ። አሜን። ጉዳዩ አንድ ነው። ጌታ ኢየሱስ ክርስቶስን የመስቀል ስራ ስራዬ ነው ብለህ ተቀበልን። ከዛስ መንፈስ ቅዱስ ማደሪያ አደረገ። አሜን። ጉዳዩ እንዲህ ነው። ገንዘብ ላይኖር ይችላል፣ ብር ላይኖር ይችላል። በሰፈረ ተጠላይ ንግግር የማይደመጥ የማትሰማ ለሰውን ይዞት ይችላል። ውስጥ ግን መንፈስ ቅዱስ አለ። አሜን። ውስጥ የአመፃ ልጅ እንዳይገለጥ፣ የአመፃ ኃይል እንዳይገለጥ፣ በፊዚካል እንዳይወጣ ምክንያቱ ነህ። እስቲ ምክንያቱ ነኝ በሉት። ምክንያቱ ነኝ። አጠገብ ላለው አይደለም ለራሴ አውራ። ትንቢቱን አጠገብ ላለው አታውራ፣ ለራሴ አውራ። ምክንያቱ ነኝ በል። ምክንያቱ ነኝ። እኔ ምክንያቱ ነኝ በል። እኔ ምክንያቱ ነኝ። እኔ ምክንያቱ ነኝ በል። እኔ ምክንያቱ ነኝ። ወረኛ ልትባሉ ትችላለህ። ወረኛም ሆነ መንፈስ ቅዱስ አንተ ውስጥ አለ። አሜን። ይሄንን አትካድ። ቅናትን እንኳን አትካድ። ሐሜትን እንኳን አትካድ። ውስጥ ያለው ምሬትን እንኳን አትካድ። የሆነ ውስጥ ላይ ተሸከምኮ ነገር አትካድ። አለብህ ግን መንፈስ ቅዱስ አለ። አሜን። ይሄንን አትካድ። የማንከደው አንድ እውነት አለ። ምንም ልንሆን እንችላለን፣ ምንም ልንባል እንችላለን። ግን መንፈስ ቅዱስ ለዘላለም እኛን ቤቱ አድርጎናል። መንፈስ ቅዱስ ማደሪያዎቹ ነን። አሜን። መንፈስ ቅዱስ ማደሪያዎቹ ነን። አሜን። አሁን ጉዳዩ እንዲህ ነው። በአንተ ውስጥ ያለው መንፈስና የአመፃ ልጅ እኩል በዚህ ምድር በፊዚካል አይገለጥም። በአንተ ውስጥ ያለው ኃይልና በጨለማ ዓለም ያለው ምክክል ልጁን የአመፃ ልጅ
የአመፃ ልጅ በፊዚካል ወደዚህ ዓለም ለማምጣት እየሰሩት ያለው ሴራ ካንተ ጋር ካለው መንፈስ ቅዱስ እኩል አይገለጡም። ይገለጣሉ ግን መንፈስ ቅዱስ እስካለ ድረስ አይገለጥም። እና ምን ነው አሁን ምን ይቆላል? የአመፃ ልጅ እንዲገለጥ አሁን ይገባቸዋል። አሁን የሚገባ ይገባል። የሚያወራው ልጅስ ይሄኛውን ጉዳይ የተረዳንበት ነው። የአመፃ ልጅ መገለጡ አይቀርም፣ ፊዚካሉ ይመጣል። እሺ እንዳይገለጥ የሚከለክለው አለ ተብለናል። እኔ ነኝ፣ አንተ ነህ፣ እኔ አለው በስ እኔ ያለው በዚህ ምድር ላይ ያለው እኔ በዚህ ዓለም ላይ ያለው የአመፃ ልጅ አይገለጥም በሉ። የአመፃ ልጅ አይገለጥም በሉ። ይሄ እኮ ሙግት አይደለም። ይሄ ሙግት እኮ አይደለም፣ የተጠናቀቀ ነገር ነው። እስካሁን ድረስ ቆይ ያለው አንተ ስላለ ነው። እስቲ እኔ አለው በሉት። ምን ይሁን አመፃ ልጅ እንዲገለጥ ምን ታስባላችሁ? አንተ እያለ ካልተገለጠ አንተ እያለ ካልተገለጠ ማዘር አንቺ እያለሽ ካልተገለጠ ታዲያ ምን እንሁን? ለአመፃ ልጅ እንዲገለጥ የማትጸልየው አንተ ሰውዬ እያለ የአመፃ ልጅ አይገለጥም። ጸሎትም አታውቅ፣ ምንም ነገር አታውቅ። እኔ እያለሁ አይገለጥም። ምን ይደረግ? አሁን ምን ይምጣ? አሁን ምን ይዋጠን? ምን ትሆናለህ? አንተ እያለ ካልተገለጠ አይገርማችሁም? እኛ በብዛት አይደለም፣ አንዱ ደካማ ሰው መንፈስ ቅዱስ ያለበት በዚህ ምድር ላይ ያለ አመፃ ልጅ አይገለጥም። ቤቱን እኮ ስለሞላት አይደለም፣ የአዳራሽ መሙላት አይደለም፣ መንፈስ ቅዱስ መቀመጥ ነው። ነጋዴ ነህ፣ ባለስልጣን ነህ፣ መጀሰራት ተማሪ ነህ፣ መንፈስ ቅዱስ ግን አለብህ። መንፈስ ቅዱስ አለብሽ። እና የአመፃ ልጅ ይገለጣል። እንዴት ነው? እንዴት? እሺ ምን መገለጡ አይቀርም። ይገለጣል ግን መገለጡ አይቀርም። የሚከለክለው አለ። ተራራ ላይ ተቀመጠ አይደለም፣ ነገስታት ላይ ያለ አይደለም። ዓለም ነገስታት ላይ ያሉ አይደለም፣ ሀገርን በሚመሩት ላይ ያሉ አይደለም፣ አዋቂዎች ላይ ያሉ አይደለም፣ ሊባል ላይ ያሉ አይደለም፣ ሰዎች ያንቀጠቅጡት ላይ ያሉ አይደለም፣ ወሰሮች ላይ ያሉ አይደለም። መጸለይሽ ምክንያት አታድርግ። ይሄ ከምክንያት ውጪ ነው። የምትጸልየው ክብርን ለማጠናከር ነው። የእግዚአብሔርን ድምፅ የኔን ድምፅ እንደምትሰሙት እንደዚህ ለመስማት ነው። የጨለማ ሴራን ለመገልበጥ ነው። እንደዛ አይደለም። ሳይንቅ በእኛ ውስጥ አለ።
ሳይንቅ ባንቺ ውስጥ አለ። አሜን። ሳይንቅ በእያንዳንዳችን ልብ ላይ አለ። አሜን። የማይንቀው መንፈስ ቅዱስ በሰው ልብ ላይ አለ። አሜን። በሰው ሕይወት ላይ አለ። አሜን። በአንተ ሕይወት ላይ አለ። አሜን። በአንቺ ሕይወት ላይ አለ። አሜን። እስቲ መንፈስ ቅዱስ በሉ። መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ። እንደው በአንድ ነገር ያሳፍራል። እያንዳንዱ እንድናፍር ልንገር ይሄንን ኃይል ውስጥ ይዤ አለመብላት እንጀራ አለመብላት ያስለቅሳል። አስለቅሶ ታለቅሳለች። ሰው የምታለቅሱት የምትጮሁት ይህን ስላጣችሁ አላጋችሁ ታለቅሳለች። አንተ ግን ያ የምታለቅሰው ሰውዬ ውስጥ የአመፃ ልጅ የማይገለጥ ኃይል አለ። አሜን አሜን። የአመፃ ልጅ ጉልበት ያጣበት ማንነት በአንተ ውስጥ አለ። አሜን። እስቲ በእኔ ውስጥ አለ በሉት። በእኔ ውስጥ አለ። እኔ አሁን እንደዚህ ነኝ በሉት። እኔ አሁን እንደዚህ ነኝ። አሁን እንደዚህ ነኝ በሉት። አሁን እንደዚህ ነኝ። አሁን እንደዚህ ነኝ በሉት። አሁን እንደዚህ ነኝ። የአመፃ ልጅ እንዳይገለጥ ምክንያቱ ነኝ። አሜን። እስቲ ምክንያቱ ነኝ በሉት። ምክንያቱ ነኝ። የሚከለክለው አለ እና ምን ይሁን የሚሆነው አንድ ነገር እንነጠቃለን። አሜን አሜን አሜን። ይሄማ መግባት አለበት። ይሄንማ ይዘን እንሄዳለን። ለጌታ መምጣት የሚባለው ነገር ነው። ምስጢርን ለይተን እናውቀዋለን። እስቲ እንነጠቃለሁ በሉት። እንነጠቃለሁ፣ እንነጠቃለሁ በሉት። እንነጠቃለሁ፣ እንነጠቃለሁ በሉት። እንነጠቃለሁ። ለሚጋፏት ድንበርን ለሚፈልጓት እኛን እየናጡ ላሏት ዓለምን ለቀን እንነጠቃለን። አሜን አሜን አሜን። በጣም ለሚጓጓት አንዳንዶቹ ዓለምን በጣም ይጓጓሉ። ይቺን ምድር በጣም የሚጓጉ አሉ። እኛ እንነጠቃለን። አሜን። እኛ ለቀናቸው እንሄዳለን። አሜን። እኛ ለቀናቸው እንሄዳለን። አሜን። እኛ ለቀን እንወጣለን። አሜን። እኛ ለቀን እንወጣለን። አሜን። አንተ በራሪ ነህ። አሜን። እንነጠቃለን። እንዳርግና አንተ በራሪ ነህ። አንተ በራሪ ነህ። አንተ በራሪ ነህ። አንተ በራሪ ነህ። በጌታ ስም አነባለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትም እግዚአብሔር ከእነርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀርብም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታ በአየር ለመቀበር ከእነርሱ ጋር በደመና እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። አሜን አሜን። እኛ እናደርገው አሁን እየሰማን ያለው እኛ በሉት። በደመና ንጉሥን ለመቀበል
ሰማይ የቆረጠ ቀን በቅርብ ሊሆን ስለሆነ ምናልባትም ዛሬ ሊሆን ይችላል፣ ምናልባትም ማታ ሊሆን ይችላል። ንጥቀቱ ምክንያቱም አልቋል። ቤተ መቅደሱም ተሰርቶ አልቋል። የአመፃ ልጅ ምድር ላይ ሊገለጥ ንጉሥ ኢየሱስ በአብ ቀኝ ከተቀመጠበት በአብ ቀኝ ካለበት በመላእክት አለቃ የመላእክት አለቃ ድምፅ ከፊት አስከትሎ ይመጣል እስከ ደመና ይመጣል እስከ ደመና ይመጣል እስከ ደመና መላእክቶች ያፋጫሉ መላእክቶች ድምፅ ያሰማሉ መላእክቶች ድምፅ ያሰማሉ ከዛ ሳትሉ መላእክቶች ድምፅ የሰሙት ቀድሞ ሞቶ ነበሩት ሕያው የአያታችሁ አያት ታውቃላችሁ። በጌታ የሞቱት ካሉ ዘመዳችሁ ሩቅ ጌታን አግኝተው የሞቱት አሉ። በጣም ደረኞች ናቸው። ኢየሱስ የመጣ ስለሆነ እነርሱ ማለት ነው የመላእክትን ድምፅ በሰሙ ቅጽበት የማይበሰብሰው ነፍሶ ይተወጣ። አሜን። የት ያሉት እንደሆነ ታውቃላችሁ? ወደ አፈር የተቀላቀሉት። እሱ ብቻ አይደለም፣ አጥንታቸው እንኳን የማይገኙት ከዛሬ 200-300 ዓመት ወደ ኋላ ብትሄዱ የሰው አጥንት እንኳን ላይኖር ይችላል። ጉዳዩ በተቀበሩበት እዛች ጋር የማይስቱ አንድ መልአክ ከሰማይ ኢየሱስን ፊት ኢየሱስ ከኋላ ሆኖ ፊት ይመጣል። መልአኩ ይመጣና ያፋጫል። ምድር ላይ የመለከትን ድምፅ ያሰማል። ሲያሰማ ሞቶ ስንት ዓመት የነበሩት በጌታ አሉት ይቀየራሉ። አሜን። የማይበሳብሱትን ይሄንን ማብራራት አይቻልም። ማንም ማብራራት እንዴት እንደሚቀየር በቅጽበት አይን እንዲለወጣል የሚለወጣ ታውቃላችሁ። እሱ ለኛ በሚገባ ነው ማለት ነው። መንፈሳዊ ዓለም ያንን ነገር በቅጽበት አይን ምንድነው? በቅጽበት እኛ ምን ቅጽበት አለ? የአይን ግርግብታ ቅጽበት ልትሉት ይችላል። አይደለም፣ አይገናም። ቅጽበት በቃ አይብራራም በሉስ ብቻ ድምፅ ይሰማል። ግን የሞቱት ቶሎ ይቀየራል። የሆነ ማይበሳብሰው አጥሙ እንኳን አይደሉት እኮ ነው። ስጋ የተበላው አሁን አፈር ተቀላቀሉ ቶሎ ይቀየራል። ከዛ እኛ በህይወት የነበርን ይሄንን ስጋ አይደለም እንደዚህ ሆነ ውልቅ ነው። እንዲህ ቆመ ውልቅ ስንል ስጋ ይቀራል። ግን እንደኛ የቆመ ሌላኛ ማለት እንዲህ ውልቅ ብሎ ይወጣል። እስቲ ገብቶኛል። ዝም ብላችሁ እኔን እያያችሁ አይደለ? እኩል እንደዚህ አይነት ሌላኛው እኔ ማለት ነው የማልበሰብሰው ውልቅ ብዬ እወጣለሁ። እያንዳንዳችን ማለት ነው የትንሣኤ ኃይል እኮ አካል እኮ ኢየሱስ ነው ያለው፣ ሌላ እኮ አይደለም። ኢየሱስ ከሞት የተነሳ እንዴት ነው ያለው? የሚነካ የሚዳሰስ አይደል? እንደውም ብሎ በልቷል። ያ እኮ የትንሣኤ እንደዛ ነው እኮ ነው የሚሆነው። ብቻ በሕይወት አለን አይደለ? የሞቱት ያኛው ለብሳል፣ ግን የነበረን እኛ ምን እንደሆነ ግን ውልቅ ውልቅ እስቲ ውልቅ በሉት። የሆነ ከኛ ሌላ ማንነት ውልቅ ብሎ ይወጣል። የሆነ የሚዳሰስ ማንነት ውልቅ ብሎ ይወጣል። ውልቅ ብለን ይወጣል። ከዛስ በዚህ አይደለም ውልቅ ብለን በተቀየርነው ማንነት ወደ ደመና እንደዚህ እንዴት ይባላል? እንደዚህ እኮ ነው የሚባለው። ታውቃላችሁ እነ ኡስታዝ አጠገባችን ካሉ እጄ ልጁ ወደ ተደላል። አሜን። ሰፈራችን ቁጭ ብለን ከሆነ አይዛብ ጓደኛ ጋር እያወራን ሊሆን ይችላል። የመለከት ድምፅ ስንሰማ ወሬው ሳንጨርስ ውልቅ። አሜን። ተሰብስበን እራት ምሳ እየበላ ሊሆን ይችላል። አይዛብ የሚበዛበት ከዛ መካከል ዳግም የዳነ ሰው ሁሉ ይገርም ውልቅ ብሎ ሄዷል። አሜን። አንዳንዱ መድረኩን እየመራ ፖለቲካን እየመራ እና አብይ አይነቶቹ
ተወካዮች ምክር ቤት ከፊት ለፊት ይጠፋሉ። እና አብይ አይነቶቹ እየተናገረ መልስ እየመለሰ ሳይጨርስ ውልቅ ብሎ ይጠፋል። ሰዎቹ የጠየቁትን ጥያቄ መልስ መልሶ ሳይጨርስ ተቀላቅለን ከነበርንበት እዛ ላይ ነው ልዩነት። እዛ ላይ ነው ልዩነት። የእኛ ልዩነት ይሄ ነው። የእኛ ልዩነት ይሄ ነው። የእኛ ልዩነት ይሄ ነው። የምንባርነ ትምህርት ቤት ብዙ ተማሪዎች ይኖራሉ። ክርስቲያን ተማሪ ከትምህርት ቤት ይጣጣል። መምህር እያስተማረ ከፊት ለፊት ከሰሌዳ አጠገብ ይጠፋል። ዶክተሮች እያከሙ እየወጉ ሰርጂካል ቀዶ ጥገና እያደረጉ ይጠፋሉ። የት እንደገቡ እና ትልልቅ የዚህ ዓለም ሚዲያዎች ይኖራሉ። የዚህ ዓለም ዘጋቢዎች ይኖራሉ። ሰዎች እየጠፉ ነው። ወደ እየጠፉ እያወቅን አይደለም። የዚህ ዓለም ልጆች እንደዛ ያሉ ይተረማመሳሉ። እንጠፋለን። እኛ ጠፊዎች ነን። እኛ ለቀን ምሃጆች ነን። እኛ ለቀን ሃጆች ነን። እኛ ሰበር ዜናዎች ነን። እና ኢየሱስ በንጥቀት ጊዜ መሬትን አይረግጥም፣ ደመናን አይረግጥም። ንጥቀትና ዳግም መጻት ልዩነቱ እዚህ ጋር ነው። ንጥቀት በደመና ነው የሚቀበለው። ላንመለስ ወደ ደመና እንሄዳለን። ከዛ በኋላ ወደዚህ ምድር ለነበረ ኑሮ አንመጣም። ላልመለስበት እሄዳለሁ። አሜን። ጎረቤት አንድም ሰው ወንጌል ያልሰማ ሰው እንዳይገባ እናንተ ጎረቤት እናንተ መንደር አብረን ብንሄድ ይሻላል። ቀርቶን እናንተ ችግር ነው። ከዛ በኋላ ያለው ጉዳይ እኛ ግን በራሪዎች ነን። አሜን። በራሪዎች ነን። አሜን። በራሪዎች ነን። አሜን። በራሪዎች ነን። አሜን። ብዙ ፋይል ሊኖር ይችላል። ብዙ ገንዘብ አከማችተን ሊኖር ይችላል። ግን ማለት አይቻልም። ለሚወዱት ለዚህ ዓለም ልጆች ለቀን እንሄዳለን። አሜን። ጁሰን የምንሰራው ግንባታን የምንሰራው ህንጻውን ጌታ ከመጣ ለቀን እንሄዳለን። አሜን። ለቀን ወተን እንሄዳለን። አሜን። በደመና የሚቀበል አሜን። በደመና ወጥተን እንሄዳለን። አሜን። ተናፈቅን ኢየሱስ አሜን። ተራብን ኢየሱስ አሜን። 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 ሰራተኝነትን መማሪን ድንቅ አድርገህ ትልቁ ነገር እንዳትረሳ። ትርፍን እያልክ ዋናው ነገር እንዳትረሳ። ተነጣቂዎች ነን፣ ተራሪዎች ነን፣ የምንሄድ ሰዎች ነን። ወዴት ነው የምንሄደው? ወደ ሰማይ። ንጉሱ እኮ ቁጭ ብሎ አይደለም፣ እስከ ደመና መጥቶ ነው። ያላባጃንያስ ሃሌሉያ። በመላእክት ታጅቦ ቤተክርስቲያን ይወስዳል። ቀረብ ብሎ እንዲህ ያየ ውልቅ ብለን ማለት ነው። ውልቅ ብለን ማለት ነው። ታውቃላችሁ እንዴት እንደምንበል? ኢየሱስ በተዘጋ ቤት እንደገባ ደመና ሳይከፈት እኛ እንዲህ ይወጣል። እንዲህ የገባንበትን ደመና እንኳን ምድር ላሉ ሰዎች ላያዩ ይችላል። ይሄው የገቡበት ላይሉ ይችላል። ሳይከፈትም አልፈን እንሄዳለን። አሜን። ያ የሚቀየረው ማንነት የሚዘጋ ነገር በሱ ላይ ነው። ይህም የተፈጥሮ ግራቪቲ ሊጎትቶ አይችልም። እኛ ወደ ታች አይደለም ወደ ላይ ነው የምንሆነው። ግራቪቲን ጥሰን ማለት የግራቪቲን ሽክ
ወደ ታች የሚጎትተው መጎተት የማይችልበት ኃይል ተሸክመ ቀሎን ማለት ነው። ቀርቦ ለመጣ ደመና ለደረሰ ንጉሥ ሆኖ እንኳን በደህና ነው። የቤተ ክርስቲያን ተስፋዬ አካል አገኘ እንላለን። ማገኘን ቅጽበት ተስፋዬ አካል አገኘ። ተስፋዬ አካል ለበሰ። የደመና ቦታ ሊንገራ እዛ ሄደን የምናደርገው አንድ ነገር ብቻ ልንገርና ተልኮን የቀጠለ ካልሆነ ደመና ካለው ነገር ነው። ራዕይ ምዕራፍ 19 ራዕይ ምዕራፍ 19 በጌታ ስም አነባለሁ። የበጉ ሰርግ ስለደረሰ አሜን አትሉም? ዝም ብላችሁ አሜን። ሚስቱም ራሷን ስላዘጋጀች ደስ ይበላችሁ፣ ደስ ይበለን፣ ሐሴትም እናድርግ፣ ክብርም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነው። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህም የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ኢየሱስ ክርስቶስ ጌታ ነው። የበጉ ሰርግ የሚባለው ሰምታችኋል? የበጉ ሰርግ የምንነጠቀው የምንወሰደው ሉቃስ ላይ ተናገረ ይቀራል። ኢየሱስ ክርስቶስ ጌታ ሃሌሉያ። የምንሄደው ወደ ደመና ወደ በጉ ሰርግ ነው። እስቲ አሜን በሉ። አሜን። የበጉ ሰርግ አለ። በጉ ድግስ አዘጋጅቶ ቤተ ክርስቲያኗን እየጠበቀ በጉ ሰርጉን ዝግጅቱን ጨርሶ የሚበላው የምትሞሸረው የሚቶለው ሁሉ ጨርሶ ሙሽሪትን እየጠበቀ አለ። የምንሄደው ወደ በጉ ሰርግ ሙሽሪት ጽድቅ ማለት ነው ኢየሱስ ነው የለበስነው ወይ ደግሞ ስንለወጥ የምንለወጠው ኢየሱስ የለበሰው ያንን ማንነት ነው እና ወደ ሰርጉ የምንሄደው በዛ በጽድቅ ማንነት በተቀየረ በዛ ማንነት ነው እና ቤተ ክርስቲያን ወይ ደግሞ ሙሽሪት ቀኗ ስለደረሰ ሙሽራዋ ድግሱን ሰርጉን ስለጨረሰ ወደዛ እንሄዳለን። የምንሄደው ወደ በጉ ሰርግ ነው። ወደ በጉ ሰርግ ይሄዳለሁ በሉት። ወደ በጉ ሰርግ ይሄዳለሁ በሉት። ዮሐንስ ወንጌል ምዕራፍ 14 ላይ እኔ እሄዳለሁ አለ። ስፍራውን ላዘጋጅላችሁ እኔ ባለሁበት እናንተ ትሆናላችሁ። እሄዳለሁ ስፍራውን ላዘጋጅ። ስፍራውን ብቻ አይደለም ሰርጉም ስላለ እየተዘጋጀ ነው። ስፍራ ብቻ አይደለም ሙሽሪት እየመጣች ስለሆነ ለሙሽሪት የሚያስፈልገውን ነገር ተዘጋጅቶ እየጠበቀ ነው። የምንሄደው ወደዛ ነው። የሰው ልጅ መብላት የማይችለው ለመብላት ነው። በበጉ ሰርግ የሰርጉ ባለቤት ጌታችን ኢየሱስ ክርስቶስ ታውቃላችሁ። ይዛን ቀን መላእክቶች አይደለም የሚያገለግሉ ራሱ አሜን ራሱ አሜን አሜን ለዝግጅቱ ለመስተንግዶ አሜን ታጥቆ አሜን በማዕዱ ያገለግላችኋል። አሜን መላእክቶች አጅቦ አይደለም። ይሄ ደግሞ ይለያል። ሰርጉ ያዘጋጀ እሱ እሉ የሚያቀርበው እሱ እና ሰርጉ ላይ የሚያገለግለው እሱ አሜን። በሰው የተገለገለኝ በሰው እንዲገለገል የምንኖርባት ዓለም ለቀን በጉ ወደሚያገለግልበት አሜን። ያ የእግዚአብሔር ልጅ ወደሚያገለግልበት አሜን። ታጥቆ በማዕድ ቁጭ ብሎ አሜን ብሎ ተቀመጡልኝ
ኑ ብሉ ብሎ እነኚህ ከታላቅ መከራ አምልጦ መጡት። ከታላቅ መከራ አምልጦ መጡት። የጥፋት ልጅ ሊገለጥ እያለ የጥፋት ልጅ ሊገለጥ አምልጦ መጡት። እነርሱን ያስተናግዳለሁ ብሎ ታጥቆ ያገለግላል። አሜን። ለብሶ ማለት ነው አገልጋይ ይሆናል። አሜን። ቤተክርስቲያን ሙሽሪትን ለማገልገል ታጥቆ በመሃል ይቀመጣል። አሜን። ኢየሱስ ይመጣል። 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 አሜን። ኢየሱስ ይመጣል በሉ። ኢየሱስ ይመጣል። ኢየሱስ ይመጣል በሉ። ኢየሱስ ይመጣል። ወደ በጉ ሰርግ እንሄዳለን በሉ። ወደ በጉ ሰርግ እንሄዳለን። ወደ በጉ ሰርግ እንሄዳለን በሉ። ወደ በጉ ሰርግ እንሄዳለን። ወደ በጉ ሰርግ እንሄዳለን በሉ። ወደ በጉ ሰርግ እንሄዳለን። አንድ ጥቅስ ካላም የሚናገረው ነው። አራትና አምስት ምክንያት ቢያወራ ደስ ይለኛል። ገብቷችኋል? እሺ ተረድቻለሁ። እስቲ ገብታችኋል? ገብታችኋል? አትዋሹ፣ ቃሉን አትዋሹ። ተረድታችሁታል? መጽሐፍ የሚለውን አንድ ነገር ብቻ ነው ለዚህ ጉዳይ ምን ይሁን እስከዛች ቀን ድረስ ቤተክርስቲያን ምን እንድትሆን ፈለገ እግዚአብሔር። ስለንጥቀቱ ከቆሮንቶስ ጀምረን ራእይን ደጋግመን ተሰሎንቄን ደጋግመን ብናወራ ብዙ ምክንያቶች አሉ። ግን አንድ ነገር ብቻ ለማረክ ቤተክርስቲያን ምን ትሆን የአመፃ ልጅ እንዳይገለጥ ምክንያቱ አንተ እኮ እኛ እኮ ነው። እንነጠቃለን እስከምንነጠቅ እስከምንሄድ ኢየሱስ እስከሚመጣ በደመና በመላእክቶች አጅቦ እስከሚመጣ እስከዛ ድረስ ቤተክርስቲያን እንዴት ነው የምትሆነው? መጽሐፍ ምን እያለ ነው? መጽሐፍ ምን እያወራ ነው? ሉቃስ ምዕራፍ 24 ሉቃስ 21 ከቁጥር 36 በጌታ ስም አነባለሁ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። እንግዲህ ሊመጣ ካለው ለማምለጥ ሊመጣ ያለው ማለት የአመፃ ልጅ እሺ በዚህች ምድር ላይ ሊገለጥ አይደለም። ከዚህ እንታመጥ። ከዛ ቀጥሎ በማን ፊት? በሰው ልጅ ፊት። የምንቆመው በማን ፊት ነው? በኢየሱስ ፊት ነው። በመላእክት ፊት እኮ አይደለም። በኢየሱስ ፊት ለመቆም ስትጸልዋል። ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። ቃሉ ግልጽ ነው አይደለም? ቃሉ እውነት ነው አይደለም? እንግዲህ ሊመጣ ካለው ጥፋት ለማምለጥ ባይዘው የጥፋት ልጅ ሲገለጥ በዚህች ምድር ላይ የሚሆነው መከራ ማሰብ ይከብዳል። እኛ መከራ ያየን ይመስላል። የመከራን ጫፍ ቤተክርስቲያን አላየች። መከራን ጫፍ እንዳላየች የተቆረጡት አባቶች ምስክር ናቸው። እነርሱ የተቆረጡ መከራ አይደለም አሉ። ጳውሎስ ተሰውቶ እንደሚሞት ያውቃል አይደል? ጽፏል እንጂ እኔ እሰዋለሁ ብሎ ጽፏል። ግን መሰዋት እንኳን መከራ እንዳልሆነ ይጸልያል። ፊልጵስዩስ ላይ እንዲህ ይላል፣ በመከራ እንኳን እንዲካፈል በሞት እንኳን እንዲበስል። ምን ማለት ነው? የኔ መሰዋት መከራ አይደለም፣ እንዳንተ ሆኜ ልሙት፣ ሞቴ እንኳን ያንተ ይሁን። ተሰውቶ ሰው መከራ ካልሆነ እኛ ምን አይተን መከራ ያየን እንላለን? ሰው ተሰውቶ መከራ አይደለም ካለ ከመሰዋት የሚልቅ ተሰውቶ ከመሞት የሚልቅ መከራ በዚህች ምድር ላይ እየመጣ ነው። ከዚህ ጥፋት ቀን ሊታመልጡ በሰው ልጅም ፊት ሊቆሙ ስትጸልዩ ስትጸልዩ ምን ብላችሁ ጸልዩአል? ትጉና ሳታቋርጡ ለተሰሎንቄ ሰዎች ምዕራፍ 4 ላይ ሳታቋርጡ ጸልዩአል።
ሊመጣ ካለው ከዚህ መከራ ሊታመጥ ልትሄድ በጸሎት ጽኑ። ማሰብ ይከብዳል። የጥፋት ልጅ በዚች ምድር ላይ ሲገለጥ የሚሆነው መከራ ከዚህ አምልጠን ልንወጣ እዚህ እንዳልቅ ኢየሱስ ላይ ያላችሁ እምነት አጠናክሩ፣ አጥብቁ፣ በጣም አጥብቁ፣ በጣም አጥብቁ፣ እንደ ቢሎን አጥብቁ። 3 ሰዓት 6 ሰዓት 9 ሰዓት 12 ሰዓት ላይ ጸልዩ። በቀን 7 ተጸልዩ። ሳታቋርጡ ጸልዩ። ምንም አይገባኝ ምን ብላችሁ ጸልዩ። ለምንድን ነው የምትጸልዩ? ጸልይ ተብያለሁ። ምንም ምክንያት ይዘህ ለጸሎት አትግባ። ብቻ አታቋርጡ። ለምን? ልትቀት ቀርቧል። ኢየሱስ ሊመጣ ከዚህ ከጥፋት ቀን ለማምለጥ ከዚህ አስጨቃቂ ቀን ለማምለጥ መንፈስ ቅዱስ እኛ ውስጥ ስላለ የነፃ ልጅ መገለጡ ከብዶት በምጥ ላይ ነው። እሱ በነፃነት የኔን ዓለም ጨለማ ልጅ በአካል ሊገልጠው እኛ ለቀን ስለምንሄድ በጸሎት በርቱ። በጉ ፊት ለፊት እንደዚሁ እንደተሰበሰብን አንድ ቀን እዛው እንገናኝ። አጠገብ ያለው እዛው እንገናኝ። እንዲህ እንደተቀመጥን በሚጥቀት ቀን ሳንለያሽ በበጉ ፊት ለፊት በልጁ ፊት ለፊት እንገናኝ። እዛ እንገናኝ። የመጨረሻ ቀጠሮ እዛ ነው በሉት። እዛ እንገናኝ በሉት። እዛ እንገናኝ በሉት። ክርስትና እዛኔ በውበት ያልቃል። እዛኔ እንጨርሰዋል። ተስፋው ሙሉ ይሆናል። የጣፈቅነው ጌታ ፊት ለፊት አይተን እንረካለን፣ እንጠግባለን፣ እንረሰርሳለን፣ እዛ እንጨርሳለን። እስቲ እንጨርሳለን በሉት። በልጁ ፊት እንጨርሳለን በሉት። እዚህ ጀምረን እዛ እንጨርሳለን። አጠገብ ጀምረን እዛ እንጨርሳለን። እዚህ ማንም መቅረት አለበት። አንተ አጠገብ ያለው ሰው መቅረት አለበት። አጠገብ ቁጭ ያልከው ሰው ዛሬ መቅረት አለበት። በኋላ ከሆነ መቅረት አለበት። ነገ ከሆነ መቅረት አለበት። እሄዳለሁ በሉት። እሄዳለሁ በሉት። አገሬ በሰማይ ነው። በሽታ በስጋ ተጣብቆ አልነሳ ካለ ተውት፣ ይቀመጥ። አንድ ቀን ይመጣል። የቁርጥ ቀን አለች። ይሄን አውቆ አይነሳ። አንተን አውቆ ካልተነሳ ተውት። ድህነት እንኳን አለቅ ካለ ተውት። አንድ ቀን ልኩ ይገባል። አንድ ቀን ልኩን ያገኛል። ላያስጨንቅ አንተን ላያገኝ ዳግም ላያስጨንቅ ዳግም ላያንከራትት ዳግም ላያሳምር ይለያላችሁ። ይጠብቅ። አንድ ቀን አለች። ትጠብቅ። ድህነት ትጠብቅ። በሽታችሁ ልባችሁ ላለ ካንሰር የመሳሰሉ የልብ ምናምን በጣም የምትሰቃዩ ሰዎች አይዟችሁ። ለምን ትተፋኮላላችሁ? እዚህ ምድር ላይ አይደለንም እኛ ሀገር። ኩላሊት ብድል ባይድል መኖሪያ ከቀጠሉ ምን ችግር አለ? ኩላሊት ለቀም የሚሄድበት ቀን ቀርቧል። አሜን። በደም በሽታ መንከራተት ምናምን ትልቅ ጉዳይ እንዳይመስላችሁ። ትልቅ ጉዳይ ሊያስጨንቀን የሚገባን አለ። ደሙንም ኩላሊቱንም እያንዳንዱ ነገር ለቀን የምንሄድበት አገር አለች። እዛ የማንተማምበት ነው። እዛ ህመም የለበት ነው። እዛ ስጋ ለብሰን የማንቸገርበት ነው። እዛ የማንራብበት ነው። ራብ ቢያስጨንቃችሁም ታገሱ።
ሙጥኝ በሉት። ኢየሱስን እንዳትበሉ ሙጥኝ በሉት። ይመማችሁ በጣም ያስጨንቃችሁ ችግር ያዛው ወገባችሁን ይሰሩ። አንድ ቀን አለች ለረሃብ ለድህነት ለበሽታ በሕይወታችሁ ለተጣበቀ ለእያንዳንዱ ጉዳይ ልክ የሚገባ ዋጋውን ተመጣጣኝ አግኝቶ ከኛ የሚለይ ይሄዳል ሀገሬ በሰማይ በዚህ ቃል ተጽናኑ። ይሄ ካላጽናናን ዘላለም ነዋሪዎች አርጎ ጨለማ እኛ ያስቀራል። ለዚህ ተዘጋጁ፣ ለዚህ ጸልዩ፣ ለዚህ ትጉ፣ ለዚህ ብርቱ ሁኑ፣ ለዚህ ጉልበታችሁን እንደገና እየፈተጋችሁ ማለት ነው። ቁስል ይታወቅ ዋጋ ስላለ ቁስል ያለባችሁ ሰዎች ባይዘው አክሊል አላችሁ። እኛ ጋር ቁስል አይኖርም አይደለም። ቁስል ተቀምጠን እንኳን ገለጡ ተንበርከኩና ቁስሉ የሆነ እንዲቆስል ቆዩ። ምክንያቱም ዋጋ የሚሰጥበት ቀን አለ። እግዚአብሔርን የሚፈልግ ዋጋ እንዳለው ሪዋርድ እንዳለው ይወቅላል። ዕብራውያን ምዕራፍ 11 ሽልማት እንዳለ ይወቅላል። ተንበርከኩና ቁሰሉ፣ ይመማችሁ፣ እየጸላችሁ ክው በሉ። ረሃባችሁ በጣም በቀጣናችሁ ላይ ይገባ። ያቺ ቀን ለሽልማታችሁ ያቺ ቀን የአክሊላችሁ ነው። ያቺ ቀን አክሊል የምትቀበሏት ነው። በዛች ቀን አክሊልን ትቀበላላችሁ። በዛች ቀን ዋጋ ተመዝግቧል።